ብቸኝነት ተሰማኝ። በቃ እኮ ብቸኝነት ተሰማሽ ለምንድን ነው? ሰው ስለሌለኝ ማለት የለመዱትን ሰው መለያየት ከባድ ነው አብርሽ ነው። አሁን ደግሞ በዚህ መልኩ አገኛለሁ ብዬ አላሰብኩም። ለዛ ነው ህይወቴ ላይ ቀላል አይደለም። አንተ ከመጣ በኋላ ብዙ ነገሮች ተስተካክለዋል እና አንተ መጣት ለኔ ከባድ ነው፣ ግን ደግሞ ሁኔታዎች ናቸው የገፋፉን። ሰው አላውቅም። በቃ ምን ልልካች ኤርሚን ኩሽ አሁን አታልቅሽ። ታዲያ አገኘሽኝ እኮ አይ በየቀኑ ለመደብኝ መሰለኝ። ታውቃለህ ብቸኝነት ለምን ተሰማሽ? በቃ ማለት እንደዚህ ረብሻለሁ ብዬ አላሰብኩም ነው። የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ። ሰላም ፋሚሊዎች እንዴት ናችሁ? ደህና ናችሁ? እኛ ደህና ነን እግዚአብሔር ይመስገን። ቤተሰቦቼ ዛሬ እንግዲህ ወደ እናንተ መተንላችኋል በአንዳንድ ነገሮች ምክንያት። እንግዲህ ቤተሰቦቼ አብዛኞቻችሁ በዚህ ሳምንት ሄርሜላ ጠፋች ምናምን እያላችሁ በብዙ መንገድ ቴክስትም እየላካችሁልኝ ነበር። የደወላችሁም ልጆች አላችሁ፣ እሷን የምትወዷት የምታደንቋት የተለያየ ሀገር የምትኖሩ ሰዎች አላችሁና ያው እንግዲህ በጊዜው መሆን ያለበትን ነገር ነው ሄርሜላ ምርጫ ያደረገችው፣ እኔም እንደዛው ማለት ነውና ምናልባት በዚህ ሳምንት የምትለቃቸው ቲክቶኮች እንዲሁም ኢንስታግራም ዋና ቲክቶክ ላይ የምትጽፋቸው ኖቶች ምናምን አብዛኛውን ሰው አስደንግጦ ሄርሜላ ራሷ ላይ የሆነ ነገር እንዳታረግ ምናምን እያላችሁ ብዙ ሰዎች እኔ ጋርም ቴክስት ልካችኋል፣ የኔም ጓደኞች ጋር ልካችኋልና ዛሬ እንግዲህ ቤተሰቦች ልናረግ ያሰብነው ሀሳብ ምንድን ነው መሰላችሁ? በመጀመሪያ ደረጃ ምናልባት አሁን ላይ ያስከፏት ያሉት ነገሮች እያስደበሯት ያሉት ነገሮች ለእኔ ግልጽ ሊሆንልኝ አልቻለም። ከእኔ ይልቅ እንዳውም እነሱ ጓደኞች ምናምን በደንብ ጠንቅቀው ያውቃሉና ምን እንደማድረግ እንዳለብኝ ግራ ገብቶኛል። ግን ደግሞ ዛሬ ቢኒያምን ፈረንጁንም እዚህ ጠርቻቸዋለሁ። ከዛ በፊት አስቀይመዋት ነበረ። ቢያንስ ዛሬ ይቅርታም እንዲጠይቋት አደርግና ችግሯንም በግልጽ ብትነግረኝ። ለምን ሰውን ብቸኛ ሆና ከራሷም ጋር አይደለችም ምናምንና ያ ነገር ደግሞ እንደ አንድ ሰው ስታስቡ ትንሽ ይከብዳል። ለምን እኔ ምንም ቢሆን እህት አለኝና እህቴ ብትሆንስ የሚለው ነገርን አስባለሁኝ። ይሄ ማለት ለምን ማለት ነው? አሁን ሀይሚ ብትሆን በደንብ አድርጌ እንደማዝንላትና እንደማስብላት ግልጽ ነው። ስለዚህ ሄርሜላም በጊዜው ጥሩ ጊዜ አሳልፈናል። መልካም ጓደኛ ነበረች ለኔ። ስለዚህ አቅርበን ደግሞ በደንብ አድርገን ያለውን ችግር እንጠይቃታለን ማለት ነው። ቤተሰቦቼ ሄርሜን ከጎኗ ሆነን እኔ ደግሞ ማለት ነው እሺ ካለችኝ ወደኛ መታ ከኛ ጋር መሆን ትችላለች። ቤተሰቦቼ አንዳንድ ጊዜ ሰውን በገፋ ነው ልክ አንዳንዴ የጠላ ነው ምናምን ይመስለውና የማይሆን አይነት ስሜት ይሰማዋል። ምናልባት የምጨምረው ሀሳብ ካለክ? ማለት አብርሽ እንደነገርኩ ያለችበት ሁኔታ በጣም የሚደብርና እንትን የሚል ነው። ምክንያቱም ከዚህ በፊት ምንም ብዙ ነገሮችን አብራችሁ አሳልፋችኋል ምናምን ነገር እና አሁን ደግሞ አንተ ከሷ ስትርቃት እንኳን አይደለም ሰው ይቅርና የሆነ አላመድከው ውሻ ራሱ እንትን ሲልብህ ይከፋሃል አይደለ? ሲጠፋብህ እሷ ደግሞ በቃ በዛ ልክ ከአንተ ጋር ብዙ ነገሮችን ተላምዳ ምናምናም ብላ አሁን ደግሞ በአንዴ ስትርቃት የሆነ እየተሰማት ያለው ስሜት በጣም ከባድ ነውና ስለዚህ አሁን የሆነ የተፈጠረውም ነገር ተፈጥሮ ይሁን ምንም ነገር ይሁን ብቻ እሷ ካለችበት መታ እዚህ ጋር ያስከፋትም ሰዎች ምንም ሰዎች ይቅርታ መጠየቅ ካለባቸው ይቅርታ ጠይቀው ብቻ ራሷ ላይ ጉዳት የምታደርስበትን ነገር ሀሳብ አስቀይረናል። ፈረንጁ ቢኒ በጣም አመሰግናለሁ። ስላሰባችሁልኝ ስለተጨነቃችሁልኝ በጣም አመሰግናለሁ። ደህና እሺ ቢያንስ እናደርስሽ። አመሰግናለሁ። ከዚህ በላይ ያልሽ መልካም ቀን። እንግዲህ ቤተሰቦቼ ዛሬ እንግዲህ እየተደረገ ያለው ነገር በጣም ማስመሰል ነው። ሰው የልቡን ይናገርና የፈለገውን ከተናገረ በኋላ ከዛ በኋላ ሲነቃበት ቀልድ ነው ብሎ ያስቀይሳል። ልክ እንደ አቤልና እንደ ብሩክ ማለት ነው። እንግዲህ እዚህ ቪዲዮ ላይ ያየነው ምንድነው የልባቸውን ተናግረው ከሄርሜላ ጋር እንዲሆን በጣም ጥረትና ብዙ ውጊያ ብዙ ፍልሚያ ከአብርሽ ጋር ካደረጉ በኋላ እንደማይሳካላቸው ሳያውቁ ምን አሉ ማለት ነው? ቀልድ ነው አሉ ማለት ነው።
ይሄ ደግሞ በጣም በጣም ሼም ቢግ ሼም ነው። በጣም የሚደብር ነገር ነው። ቤተሰቦች በእውነት ብሩክና አቤልን እንደ ቀልድ እንዳትዋቸው፣ እንደ ቀልድ እነሱ እንደዚህ እንደ ቀልድ መታየት የለባቸው ማለት ነው። ውድ የቻናላችን ቤተሰቦች ሰላም ሰላም፣ ውድ ቻናላችን ፋሚሊ ቤተሰቦች እንዴት ናቸው? ሁሉ ሰላም ነው አለን። እኛ እግዚአብሔር ይመስገን ሰላም ነን፣ ጤና ነን፣ ሁሉ አማን ነው። እንግዲህ ይሄ አዲስ ቻናል መተናል ማለት ነው። ይሄን ቻናል እባካችሁን ለአብርሽና ለሩታ ስትሉ እንግዲህ ስለነሱ ሪያክሽን ነው የምናቀርበው። ያለውን ፍትፈታ እንፈተፍታለን ማለት ነው። ችግሩን ማጋ ከዚህ ከዛ እያለን የአብርሽን ችግር የሩታ መደገፍ ስላለባት ሩታንም እንደግፋታለን። ምክንያቱም እየተጎዳች ነው ያለችው። አብርሃምን ደግሞ ካጠፋ ያጠፋውን እንወቅሳለን። ሄርሜላም በምትገፋው በምታደርገው ነገር መወቀስ ባለባት ነገር ትወቀሳለች፣ እንወቅሳታለን ማለት ነው። ውድ ቻናላችን ቤተሰቦች እንግዲህ ይህን ቪዲዮ ላይክ በማድረግ አበረታቱን። ዛሬ መጣችሁ ውስጥ አዲስ ነን እያላችሁ ከስር ኮመንት ላይ በርታ፣ አዲስ ነን፣ ከጎንክ ነን እያላችሁ አግዙኝ ማለት ነው። ዴቭ እባላለሁ ለማታውቁኝ። እስቲ ዛሬ ያለውን ነገር አብረን ምና ይሆናል ማለት ነው። ሌላ እናውቃለን፣ ብቸኛ እንደሆንክ እናውቃለን። ቀድሃል፣ በቃ 80 ቀድሃል፣ ምንም ተፈራርመሃል። ጉድ መፈራረም እና ሄርሜላ አሁን ላይ እንድታገባት እንፈልጋለን። የትኛውን ሰው የሚከበርበት ቦታ ነው የምንፈልገው። በቃ ትወድሃለች፣ ታፈቅራለች፣ ለአንተ የምትገባ አይነት ሴት ነች፣ የዋህ ነች፣ ታውቃታለህ ከኛ በላይና የፍቅር ጥያቄዋ እንድትቀበላት አብራችሁ እንድትኖሩ ትጋቡ። በቃ ብዙ ወግ ማለት ይሄ ማለት የልብ ያሰበውን አፍ ይናገራል ማለት ይሄ ነው። ውድ ቤተሰቦቼ በልባቸው ያሰቡት ነገር በአፋቸው ተገበሩት፣ አወሩት፣ አደረጉት ማለት ነው። እንግዲህ ቢሳካላቸው ብዙ ነገር ያደርጋሉ ማለት ነው። ቢሆንላቸው አብርሃምም ያው ነው እንግዲህ እነሱን በሉ ያለ እያስባለም ነው። አንዳንድ ነገሮችን እንደምናያቸው ከሆነ በቃ ነገሮችን በእነሱ እያስታከከ እነሱ እንዲሄዱ ያለውን ነገር እነሱ እንዲያደርጉ እያደረገ እሱ የልቡን እየፈጸመ ነው ያለው። በዚህ ሰዓት እንግዲህ ጋብቻ መፈጸም ቀልድ አይደለም፣ ትዳር መፋታትም ቀልድ አይደለም። ምክንያቱም ልጅም አለ እዛ ጋር ያለውን ነገር ለሩታ ቤተሰቦች እያለ ያለው ትዳሩን እንዳልፈታ ለእሷ እንደሚያስብላት ለእሷ እንደሚቆረቆር ደብዳቤ እየጻፈላት እንዲሁም በስልክ ያለውን ነገር በስልክ አስረግጦ ለእሷ ቤተሰቦች ለሩታ እህቶች እየላከ እዚህ ጋር ግን የሚያወራው ነገር የሚናገረው ነገር ሁሉ ትክክል አይደለም ማለት ነው። ትክክል ያልሆኑ ነገሮችን ነው እያደረገ ያለው ማለት ነው። ውድ ቤተሰቦች ቆንጆ እንደራሷ ቆንጆ ልጆች ምናምን ትወልዳለች እሷ ማለት ነው። ይመር እናንተ ትክክል ናችሁ ነገሮች ወይ እኔ ራሴን አላቀም ከኢትዮጵያ ነው እወጣለሁ እያለሁ እንዴ በዚህ ሰዓት እኔ ሳላቅ ለምንድን ነው ነገሮች የሚደረጉት? ቆይ እኔ አብርሃም የተስማማህ ነው መሰለኝ ከሷ ጋር ልትዝናኑ ሌላ ሀገር ልትወጡ እንደሆነ ሰምቻለሁ። እንዴት ነው? እኔ ፓስፖርት ሰጥቻታለሁ፣ ምን ሰጥቻታለሁ? እሷ በራሷ መንገድ ነገሮች እንዴት ነው የምትጨርሰው? ቆይ ቀጥል ደግሞ ፓስፖርቴ እኔ አልሰጠኋትም ወይ እናንተ ናችሁ ልትሰጧት የምትችሉት? ብሩክ ወይ አንተ ወይ አቤል ነው ልትሰጧት የምትችሉት። እንዴት ነው ያላወቅኩት ምናምን ነገር ብለህ ተዋሸኛለህ? ሩታ የቃቃ ሚስቴ ናት እንዴ? በፈለኩት ሰዓት ሌላ ሴት አምጥቼ በቃ አንቺን ወደዛ ዞር በይ በቃ ሌላ አገባለሁኝ ብዬ በአንድ ሳምንት ውስጥ ቤሎ ተመርጦ ሱፍ ተመርጦ ከሌላ ሴት ጋር የምጋባው ቤሎ ምናምን እየመረጠች ነው። ሰላም፣ እንዴት ናችሁ? ውድና የተከበራችሁ የኛ ቤተሰቦች በያላችሁበት ሰላማችሁ ብዝት ይበልልን። እንግዲህ ዛሬ ተመልሰን መጣናል። ተመልሰን ስንመጣ እንግዲህ ወደ ጉዳዩ ከመግባቴ በፊት ሰላም ብላችሁ። ሰላም ቤተሰቦች እንዴት ናችሁ? እኛ ያለን እግዚአብሔር ይመስገን። እናንተ እንዴት ናችሁ? ያላችሁበት ሰላም ጤና ብዝት ይበልላችሁ። እንግዲህ ዛሬ የመጣንበት ነገር ያው ብሩክ ጨርሶ ይነግራችኋል። እኛ መቆየት ያለብን የሚገፋን ሰው ጋር ሳይሆን ወደ ስራ እየሰራ ነበርና እንዴት ነሽ ወንድሜ? ተማም ነው። እንዴት ናችሁ? ተማም ነው። ቆየው። ይቅርታ፣ በጣም ይቅርታ። ወደ ስራ እየሰራ ነበርና በዛ ነው። ደህና ነሽ አባቴ? እንዴት ናችሁ? ሁሉ ሰላም አለን። ዛሬ ከስራ አስጠላችሁኝ የጠራችሁኝ ለምንድን ነው? ዛሬ ለከባድ ጉዳይ ፈልገን ነበር። ምንድን ነው የእናንተ ከባድ ጉዳይ? ደግሞ አያልቅም። ተፈጥሮ ነው። የዛሬው ትንሽ ከበድ ያለ ነው። ከጥያቄ እንጀምርና ማለት ነው አብርሽ መቆየት ያለብን የሚያከብረን ሰው ጋር ነው ወይስ የሚርቀን ወይ ደግሞ የሚገፋን ሰው ጋር ነው?
ምን ማለት ነው? የትኛውም ሰው የሚከበርበት ቦታ ነው የሚፈልገው የሚከበር ቦታ ነው። እና አሁን ላይ ደግሞ እኛ እያየ ነው፣ ሌላም ሰው እያየ ያለው ነገር ምን እንደሆነ ታውቃለህ? ሄርሜላ አንተን ታከብርሃለች፣ ታፈቅርሃለች፣ ትወድሃለች። ያንተን ከፍታ ነው የምትፈልገው። ከታመምክ በጣም አዝና ነው ቀድማ የምትደርስን አይነት ሰው ነች። ህመምህ ህመሟ ነው እና ያው እንግዲህ ገና ከመጀመሪያቸው ማለት ነው ስለ ሄርሜላ ደግነት ማውራት ጀመሩ። ስለ ሄርሜላ ደግነት መወራት ጀመረ። እንግዲህ እዛ ጋር ያለው ነገር መጥፎ ነገር ነው እየተባለ ነው። የሩታ ጉዳይ በጣም የሚያስጠላ ነው እያሉ ነው ያሉት። ሄርሜላ ታከብርሃለች፣ ትወድሃለች፣ ታፈቅርሃለች። አንዳንድ ሰው ደግሞ ያው እንደማያከብር እንደሚገፋ እያየን ነው። እና አንተ መምረጥ ያለብህ ነገር ዛሬ አንድ ነገር አለና እሱን ነገር ምን መሰለህ አብርሽ፣ ከሄርሜላ ጋር እንድትጋቡ እንፈልጋለን። ያው አሁን ላይ ሚስት እንደሌለ እናውቃለን፣ ብቸኛ እንደሆንክ እናውቃለን። ቀድሃል፣ በቃ 80 ቀድሃል፣ ምንም ተፈራርመሃል። እና ሄርሜላ አሁን ላይ እንድታገባት እንፈልጋለን። በቃ ታከብራለች፣ ትወዳለች። የምትከበርበት ቦታ ነው መሆን ያለበት፣ አሁን እንዳልከው ማለት ነው። እኛ የምንፈልገው የምንከበርበት ቦታ ነው፣ የምንገፋበት ቦታ አይደለም ብለሃል። ስለዚህ ከሄርሜላ ጋር እንድትሆን እንፈልጋለን። አብርሃም ወይ ጉድ! እኔ በቃ ብቸኝነት ይቀር። በሰው ህይወት ውስጥ አንዳንድ ሰው ገብቶ በሰው ህይወት ውስጥ ማይመለከተውን ነገር በቃ ምንም ይሄ ቆም ሊመለከታቸው ጭራሽ አይገባ ማለት ማይመለከተውን ሰው እንዴት ያፋታል? ለሱ የሚሆነውን እናንተ ነው የምትመርጡት። ለሱ የሚሆነውን ነገር እሱ ራሱ መምረጥ ይችላል፣ የሚያስፈልገውን ነገር ማለት ነው። እሱ መምረጥ እየቻለ ሌላ ነገር ለምን አስፈልገው? ይሄ ነው በቃ ደባሪው ፓርት ማለት ነው፣ የሚያስጠላው ነገር ፈልጋል። ምንድነው ይሄ ነው ሐሳብ አንተም? አዎ አብርሽ፣ እኔ ደስተኛ ስትሆን እያየሁህ ነው። መከፋት ማልቀስ የለም። ስትስቅ እያየሁህ ነው። ለአንተ ደስታ የምትጨነቀውን ጭንቀት እያየሁህ ነው። በመጨነቋም ደግሞ አንተ እየተደሰትክ እያየሁህ ነውና በዚህ ሰዓት ባለትዳር እንዳልሆንክ እናውቃለን ሁላችንም። 80 እንደቀደድክ የብቸኝነት ኑሮ እየኖርክ እንደሆነ እናውቃለን። ማለት ልጅ አለህ እንጂ ባለትዳር እንዳልሆንክ እናውቃለንና እሷም በቃ ትወድሃለች፣ ታፈቅራለች። ለአንተ የምትገባ አይነት ሴት ነች። የዋህ ነች፣ ታውቃታለህ ከኛ በላይና የፍቅር ጥያቄዋ እንድትቀበላት፣ አብራችሁ እንድትኖሩ፣ እንድትጋቡ በቃ ብዙ ወግ ማድረግ እንድታሳዩ እንፈልጋለን። ጭራሽ ዛሬ በድጋሚ ይሄንን ሀሳብ እንዴት ልታነሱ ቻላችሁ? ልትነግረኝ ትችላለህ? ያው እሷ በአንተ እርግጠኛ ሆናለች፣ ብቸኛ እንደሆንክ ምናምን ተረድታለች እና ቬሎ ምናምን እየመረጠች ነው። በቃ ካንተ ጋር አብራ መሆን ትፈልጋለች። ያንተ ምላሽ ነው አሁን የሚጠብቀው እሷ። ያንተ ምላሽ ምንድን ነው? አንተም ሱፍ መፈለግ ላይ ያለን መፈለግ ያለብን ነገር እንዳለ እንፈልጋለን፣ ማድረግ ያለብን ነገር እናደርጋለን። በቃ ከዚህ በኋላ እንድትጎዳም እንድትከፋም አንፈልግም። አጠገብነን ይሄ ነገር ጊዜ የሚወስድ ነገር መሆን የለበትም። ገብቶሃል? በዚህ 10 ቀን ውስጥ በዚህ ሳምንት ውስጥ በቃ እዚሁ ትዳር መመስረት አለበት። ከሀገር የምትወጣ ስለሆነ እንደገና ደግሞ ለፕሮሰሱም አሪፍ ይመስለኛል። አይ ግን እኔ ግራ እየገባኝ ነው አሁን እናንተ የምታደርጉት ነገር በቃ ምንም ህይወት ግራ ያጋባኝ ሰዓት ላይ ነው አሁን ላይ ያለሁት ማለት ነው። እና እኔ ራሴን ስቼ ራሴን ሳላቅ የሆነ ራሴን ወድቄ እንትን ካልኩት በኋላ ምንም በቃ ነገሮች ግራ እያጋቡኝ ነው ያሉት ማለት ነው። ቆይ እናንተ ስታስቡት እኔ ሩታ የቃቃ ሚስቴ ናት እንዴ? በፈለኩት ሰዓት ሌላ ሴት አምጥቼ በቃ አንቺን ወደዛ ዞር በይ በቃ ሌላ አገባለሁኝ ብዬ በአንድ ሳምንት ውስጥ ቤሎ ተመርጦ 3 ተመርጦ ከሌላ ሴት ጋር የምጋባው ምን አይነት አስተሳሰብ ቢኖራቸው? ቆይ እኔ በጣም ግራ እየተጋባሁ ነው። እና አሁን ላይ ምንድነው አእምሮ እየነገረኝ ያለው ወይ እናንተ ትክክል ናችሁ ነገሮች፣ ወይ እኔ ራሴን አላውቅም። ምን እየተካሄደ ነው? ምን እየተፈጠረ ነው ያለው? ቆይ ብሩክ በቀደም እንደዛ ማመጣችኋት እንዲያፈቅራለሁ እንድትለኝ አደረጋችሁ። ከዛ ደግሞ አሁን ደህና ነኝ እግዚአብሔር ይመስገን ሰላም ስሆን ደግሞ መልሳችሁ ደግሞ ሌላ ነገር ይዛችሁ ትመጣላችሁ። በምን አይነት መንገድ እኔ ህይወቴን እንድመራ ነው የምትፈልጉት? በምን አይነት መንገድ እንድቀጥል ነው የምትፈልጉት? እግዚአብሔር ይመስገን ስላፈቀረች እንደውም ደስ ሊል ነው የሚገባው። እሷ ነው የሚሰለስ። አንተ ራሱ እኔ ህይወት የገባ አይመስለኝም። አብርሃም አንድ የምነግርህ ነገር መጀመሪያ የጠየቀህ ጥያቄ ለሁሉ ነገር መልስ ይመስለኛል። አቤል የጠየቀህ ጥያቄ ሰው የሚከበርበት ቦታ ነው ተከብሮ መቀመጥ ያለበት። የሚናቅበት ቦታ፣ ወደዛ ሄድ የሚባል የሚገፋበት ቦታ እሱ ሁልጊዜ እየለመነ ሌላው ሰው ሌላኛው አካል ደግሞ ሁልጊዜ ተለማኝ መሆን የለበትም። ገብቶሃል? አንተም ሁልጊዜ እየተለመንክ ሄርሜላን ሁሌ መግፋት የለብህም። ምክንያቱም እዛ ጋር እየተገፋህ ነው፣ አንተም እዚህ ጋር ሰው እየገፋህ ነው። የትኛው ትክክል እንደሆነ ለእኛም ግራ እየገባ ነው። ስለዚህ አንተ የምትከበርበት ቦታ ነው መቆየት ያለብህ። የሚያከብር ሰው ጋር አንተን፣ ጓደኞችህን፣ ቤተሰቦችህን፣ ሁሉ ነገርህን
አምኖ ተቀብሎ አክብሮ የሚቀበል ሰው ጋር ነው መቆየት ያለብን። ሩታ ዕቃ ሚስቴ ነች ያልከው ቆይ አንተ ከሩታ ጥሩ ፍቅር ጊዜ እያሳለፍክኛ መተን እንደዚህ ብለና ከሰው ጋር ለማለያየት ያላችሁ ጥረትና ፍልሚያ በጣም የሚገርም ነው። ይሄ ሁሉ ምን ማለት ይሄ ሁሉ ማድረግ ለምን አስፈለገው? እኔ በጣም ነው የሚገርመኝና ብቻ ይሄ ከባድ ነው፣ ያስጠላል፣ ይደብራል። እንደዚህ አይነት ነገር በጣም እኔ ከራሴ አለፈ የራሴን ብቻ ማስተዳደር ሰው አይደለሁም። የእናት አባቴ ኃላፊነት አለብኝ። በቤት ውስጥ ብዙ ኃላፊነት ያለብኝ ሰው ነኝ። ነገ ላይ እነሱን ማስተዳደር ፈልጋለሁ፣ እነሱን ማሳረፍ ፈልጋለሁ። ሼርሜላ መቆጣጠር ኃላፊነት አለበት። ልጄን ማሳደግ ፈልጋለሁ። ስለዚህ በዚህ ልክ እኔን እንትን እንድትሉኝ አልፈልግም። እኔ ለምን በቃ ሰላም አለማግባት አይቻልም እንዴ? አላገባም። በቃ ሳላገባ መኖር እኮ እችላለሁ። እንደዛ መሆን የለበትም። ሄርሜላን ማጥፋት አለበት። ከሄርሜላ መሆን አለበት። የፈለገ ነገር ቢሆን አሁን በእነዚህ አይነት ነገር እኔ እንድትመጡብኝም ሲጀመር እኮ እኔ ከፈለኩኝ በቃኝ። በቃ ላይፍ ከሴት ጋር የሚባለው ነገር በቅቶኛል። በቃ ስለዚህ ምንም አይነት ሴት አልፈልግም። በቃ አላገባም። በቃ ሳላገባ መኖር እችላለሁ አይደለ? ማንም አይከለክለኝም። አንተ ሳይሆን አሁን እኛ አዳራሽ ተከራይተናል። ቬሎ ብዙ ነገር ጨርሰናል። ማይሆን ነገር ብሩክ ባጠይቁኝ ደስ ይለኛል። አሁን እኔ ከዚህ በላይም ከተጫናችሁኝ እናንተና እኔ ልንጣላ ነው ማለት ነው። ስለዚህ ከመጣላታችን በፊት በቃ ያቀረባችሁት ሀሳብ እንደማይሆን እየነገርኳችሁ ነው። ስለዚህ በሰላማዊ መንገድ ብንሄድ ይሻላል። ሳንጣላ ሳንጋጭ ማለት ነው። የሰው ልጅ ይነጋገራል። ተነጋግሮ የትኛውንም ነገር ማስተካከል ይችላል። ስለዚህ እናንተ ተነጋገርን፣ ከዛ ነገሩ እንደማይሆን ገባን፣ አለቀ። አብርሃም በቃ አንተ ታዳሚ ዝም ብለህ መተህ ሱፍ ለብሰህ ብቻ አግባት በቃ። እሺ በቃ እኔ በእንደዚህ አይነት አፋልታውሪን ከሆነ እኔ ልሂድ በቃ። ብሩክ የምሬን እውነት አብርሃም ይታገባ ምን ችግር አለው ብታገባት? እሺ የቃቃ ሚስት አድርገህ የማይሆን ነገር አትጠይቀኝ እያልኩ ነው። ምንድን ነው የሚያስቀር? በቃ የቃቃ ሚስት አድርገህ የምር ነው ብሩክ ሰው የልቡን አውቀን ነው እንዴት ተነስተ ቀልድ ነው ማለት አይታችኋል። ወደ መጣላት ሲገባ አብርሃም ወደ ቀልድ አዞሩት። አብርሃም ቢስማማ ይስማሙ ነበር እነዚህ ሰዎች ማለት ነው። እኔ ልክ አይደለሁ? እስቲ እናንተ ምንድን ነው የሚመስላችሁ ስላለው ነገር? አግባት ልንል እንችላለን ወይ ደግሞ ሱፍ ለብሰ እሷንም እንዴት ብታስብ ነው ማለት ነው። ምን አይነት ሰርግ ነው? በአንድ ሳምንት አይደለም ግን በአንድ ሳምንት ምን አይነት ሰርግ ነው? ሞክራችሁ ድሉን እንትን ስትሉ ፕራንክ ነው አንተ ራሱ እሺ፣ እኛ ራሱ አንተ እሺ ብትለን ራሱ እኛ ምን ከለክለን አይነት ሰው ለምን እንደሆነ ታውቃለህ? ይሄ አንተ ሳትፈልግበት እርግጠኛ ሳትሆንበት ለሷ ብለህ ራሱ እሺ ብትላት የፈለገ ነገር ቢሆን ወይ ከኔ የሆነ ማወቅ የፈለጋችሁት ነገር ነበረ፣ ወይንም ደግሞ የሆነ ነገር መረዳት ፈልጋችሁ ነበር፣ ተረድታችኋል፣ ወይንም ደግሞ እሺ ብላችሁ መስሏችሁ ነበር፣ ወይንም ደግሞ እሺ ብትለንማ ምን ይፈጠራል? እኛ እናምናለን። እሺ ካላለን ፕራንክ ነው እንለዋለን ብላችሁ ነበር። እሺ ካላለን ሄርሜላን ጠይቃት ከፈለክ። ሄርሜላን የምታውቀው ነገር የለም ስለዚህ ነገር ሲጀመር አንተ እንዴት ነው ቬሎ የምመርጠው? አንተ እሺ ሳትላት ሲጀመር እሷ ራሱ ምን አይነት ትንሽ ሰው ብትሆን ነው ማለት ትንሽ ሰው አድርገህ አስባት ነው ቬሎ እየመረጠች ነው ስንላት የምትሰማ እንዴት ልትመርጥ በዚህ ሳምንት መጋባት አለበት ነው? እንደዚህ የሚባል ነገር የለም። ለነገሩ ማወቅ ያለብን ነገር አውቀናል። ፕራንክ ተደርግሻል። ዋናው ፕራንክ ወደረግሽ እንደ ፕራንክ ሳይሆን የሚይዘው ተነቃቀን ቀራላ ነው ነገሩ ይመስላል። እንደዛ ነው መጠየቅ ይችላል። ማንም ምንም የሚያውቀው ታሪክ የለም። እኛ ዝም ብለን ያው ስለዚህ ምንም የለም። ቤተሰቦች እስካሁን የነበረን ቆይታ ይሄንን ይመስላል። እናንተንም ፕራንክ ስላደረግናችሁ ይቅርታ። እንግዲህ ይሄን ይመስላል። የልብ ያሰበውን በአፋቸው ተናግረውታል። በልባቸው አስበው ነበር፣ በአፋቸው ተናገሩ። በጣም ሼም ነው፣ ይከብዳል። ቢሳካላቸው ያው ያደርጉት ነበረ፣ ቢሆንላቸው ይፈጽሙት ነበረ፣ እሱ ቢቀበላቸው ማለት ነው። ግን ዞሮ ዞሮ እሱ ሊቀበላቸው አልፈለገም። ያለውን ነገር ከግራም ከቀኝም አይቶ እምቢ ማለቱን ሲያዩ እየሸሹ መጡ ወደኋላ ማለት ነው። እና መጀመሪያ ግን በጣም ሄደውበት ነበር፣ ሄደውበት እሱም ብያለ ነው እና አልፈልግም እያለ ነበረ። ለማንኛውም ውድ ቤተሰቦቼ እወዳችኋለሁ። ይህን ቪዲዮ ባካችሁ ፕሊስ ባካችሁ ላይክ አድርጉት። እንወዳችኋለን። የዛሬው ቪዲዮአችን ይህን ይመስል ነበር። ቻው፣ ሰላም ሁኑልን።